ይህንን ቪዲዮ የምሰራላችሁ እኔ ብሩክ እባላለሁ። እኔ የማቀርብላችሁ አንድ ግጥም አለ። ግን በመጀመሪያ ይሄ ግጥም ወደ እናንተ ሲደርስ እባካችሁ ኮፒ፣ ሼር፣ ላይክ እንድታደርጉልኝ መጀመሪያ አስቀድሜ በትህትና እጠይቃለሁ። የማቀርብላችሁ ግጥም ወቅታዊ የሆነ ሁኔታ ነው። በተለይ የጤና ባለሙያዎችን የሚዳስስ እና እንዲሁም ደግሞ የጤና ባለሙያዎችን ብቻ ሳይሆን የወር ደሞዝተኛ ሆነው በወር ደሞዛቸው በሚያገኙት የወር ደሞዝ አናሳነት ምክንያት እናት አባቶቻቸውንና ቤተሰቦቻቸውን እንደፈለጉት ላልጠየቁና የቤተሰብ ናፍቆት ለገደላቸው ሰዎች ከራሴ ሕይወት ጋር አገናኝቼ ላቀርብላችሁ እወዳለሁ። ስለዚህ በጽሞና እንድትከታተሉኝ በትህትና እጠይቃለሁ። እንደኔ ሕይወት ለከበዳችሁ፣ ቤተሰብን ማየት መጠየቅ ፈልጋችሁ እንደኔ ላልተሳካላችሁ፣ ግን ስማችሁ ለገነነው ብር ለሌላችሁ፣ ቤተሰብን መጠየቅ ላልቻላችሁ፣ ጥቂት ከደሞዛችሁ ብር በማጣት እንደኔ መጠየቅ ላልፈለጋችሁ፣ የቤተሰብ ናፍቆት ባለንጋ ለገረፋችሁ፣ ይህ ለእናንተ ነው አዳምጡኝ ጥቂት ልበላችሁ። አባቴ ናፈቀኝ፣ እናቴ ናፈቅሽኝ እኮ፣ አይናችሁን ካየው 5 ዓመት ሞላኝ እኮ። እረ ልጄ ጠፋ፣ እረ ወዴት አለ ስትሉኝ በህልሜ ሰምቼ፣ መምጣት ብፈልግም መምጣት እንደማልችል ልንገራችሁ ብዬ ይኸው መጻፍ ጀመርኩ ሌሊት ተነስቼ። አትጠብቂኝማ አትጠብቀኝ አባ ይመጣል ብላችሁ፣ አታስታውሱኝ ልቅርባችሁ አውጡኝ ከወዳችሁ። ዘመኔን ሁሉ አስተምራችሁ እኔን ማጣት ከሆነ ትርፋችሁ፣ ተስፋ እንዳይኖራችሁ ተስፋ እንደሌለኝ አስቀድሜ ልንገራችሁ። አይ ኢትዮጵያ አይ አገሬ አባዬ አንድ ነገር ሳልነግርህ፣ አንተ ጫማ ሳይኖርህ እኔን ጫማ ልብሰህ፣ እኔን ሰው ለማድረግ እንቅፋቱ እየመታ ከሾህ እየወጋህ ያስተማርከኝ ትምህርት ጥቅም እንደሌለው አሁን ነው የገባኝ ለዘላለም ሕይወት። የለፋው ልፋት የደከምከው ድክመት ፍሬ ሳያፈራ ይኸው አሳየው ሆኜ እኔ ገለባ። 17 ዓመት እኔን ለማስተማር ያወጣኸው ወጪ ብትቆጥበው ኖሮ ያኖረኝ ነበረ አሁን ካለውበት የተሻለ ኑሮ። እማዬ 17 ዓመት ሙሉ ለፍተሽ ልጄ ጤና ባለሙያ ነው ብለሽ አውርተሽ፣ የጎረቤት ሰዎች ሲሉሽ ወየው ታድለሽ፣ ይሄው 5 ዓመት ሞላኝ ቡና እንኳ ሳልገዛልሽ። የልፋትሽ ዋጋ ጠፋ ተገፈፈ ተስፋሽ፣ እኔን ሰው ለማድረግ ከሰው ተራ ወጣሽ። ቀረውኝ ርቄሽ በባዶ ተስፋ ሞልቼሽ። እማዬ ልጄ ወዴት አለህ የት ነው የጠፋኸው እያልሽ ስትፈልጊኝ፣ አለሁኝ በሰው ሀገር የናፍቆት ሽራብ ባለንጋ እየቀጣኝ። ራብሽኝ እናቴ ራብከኝ አባቴ፣ እንዳልመጣ ፈረው አሁን ያለሁበት ባዶ ነው ሕይወቴ። አባቴ ለምን አስተማርከኝ እንደዛ ገፋፍተህ ለምን ተማራልከኝ፣ ከልጆች መሃል ለምን ጨከንክብኝ፣ ካንተ ርቆ መኖር ታውቀው የለም ወይ እንደማይሆንልኝ። ግን አንተ ሳይኖርህ እንደሌለው አድርገህ እኔን አስተማርከኝ፣ መስሎህ ሕይወት የሚደላኝ። አይ አባቴ አይ አባቴ አንተ ጫማ ሳትጫመት እኔን ጫማ ልብሰህ ያስተማርከኝ ትምህርት መጨረሻውን ሳላሳይህ፣ አሁንም እየጠበቅከኝ ይሆን ይመጣል ብለህ ከቤትህ? አልመጣም አትጠብቀኝ አልደርስም ከፊትህ። ምኑን ላሳይ ነው የልፋት ዋጋ ይህ ከሆነ ትርፍህ? አሁን ጸጸት በላኝ መማሬን ጠለውት፣ እናትና አባቴ የለፉበት ጉልበት ያወጡበት፣ ትርፉ ረሃብ እንጂ መች ቀየረ ሕይወት። የታለ መማሬ ከሰው የሚለየኝ የመማሬ ጥቅሙ አሁን ግን ሲገባኝ፣ እናትም መተው ነው አባትም መተው ነው ብሎ ምን አገባኝ። እማዬ አባዬ ሰው ከሚጠብቀኝ በላይ ማየት ከሆነ ምርጫችሁ፣ ልጄ የጤና ባለሙያ ነው ብላችሁ አታውሩ ለጎረቤታችሁ። ተስፋ አሰንቁብኝ ትርፍ የለውም ልፋታችሁ። ይልቁንስ ጫማ ልጠርግ ነው ፈልጉልኝ ደንበኛ፣ ጤና ባለሙያ መባሉ ይቅርብኝ አልሁን ደሞዝተኛ። በወር ደሞዜ የተነሳ ቤተሰቦቼን አላመጣም አልሆንም ብቸኛ። በቃ ጫማ ጠርጋለሁ ያለፈው ይበቃኛል አልራብም ሁለተኛ። እማዬ መጣለው አንድ ቀን ስራ ልቀይርና፣ ከሆስፒታል ወጥቼ ጥቂት ቀናት ጫማ ልጥረግና፣ እመጣለው አንድ ቀን ጠብቂኝ እንደገና ተስፋ ሰንቂና፣ እገዛልሻለሁ ስኳርና ጫማ